سجلي واقعي ولله يزابرن قال أبرنا لن رومي مراف 3 ቁጥር 21 አሙስለማት ሞክሬ ነበር እና ዛሬ ይሄን ቃል አብረና ለን ከዛ በኋላ አገለግላችኋለሁ። እግዚአብሔር ትልቅ ነገር በዚህ ቦታ እንደማደርግ አምናለሁ። ኢየሱስ ያድናል። ሮማ መጽሐፈ ሮሚ ቦቀና ገሰዲላ ኮርስ ድብደም ይተኮ አከስ ጀዳ ሰገሌ ዋቀዮ ስቲያን ሶፈተን ያለ በአማርኛ ነብልኝ ሚኪያም ቢልኝ እስቲ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ምን ይላል? አመስገሩ ከራን ሴሪች ኦቶ ከራ ሴራን ኦቶን ተእኒ ከራ ነምኒ ኢቲን ቀጀላ ተው ዋቀዮን ብራ ነምኒ ኢቲን ቀጀላ ተው ዋቀዮን ብራ ሙልደቴራ ሴሪ ፍራጆኒ ከራ ከናፍ ዱጋ በአኒሮ ይዳ ይሄን ያየነው ሮማ መጽሐፍ ላይ ነው። ይሄ ሮማ መጽሐፍ የሚያወራ በብዛት ሮማና ገላትያ መጽሐፍ የሚያመሳስል ነገር አለ። የሚያመሳስላችሁ የሁለቱም ሐሳብ የሁለቱም ዋና ታርጌት ሰው በእምነት እንጂ በሕግ መዳን እንደማይችል በሰፊ የሚያወራ መጽሐፍ ነው። ገላትያ መጽሐፍና ሮማን መጽሐፍ የሚያገናኝ የሚያመሳስል ሁለቱም መጽሐፍ የሚያተኩሩ ሰው በእምነት እንጂ በሕግ መዳን እንደማይችል በሕግ ነፃ መውጣት እንደማይችል የሚያወራ መጽሐፍ ነው። እዚህ ገላትያ መጽሐፍ ውስጥ ሐሳቡን ምን ያደርጋል? አጠር ያደርጋል። ሰው መዳን የሚችለው በእምነት ብቻ እንደሆነ ከተናገረ በኋላ ሐሳቡን አጠር ነው የሚያደርገው። ሮማ መጽሐፍ ግን ይሄንን ሐሳብ ምን ያደርጋል? ሮሚ መጽሐፍ ሰፋ አድርጎ ሰው በእምነት መዳን እንደሚችል በሕግ መዳን እንደማይቻል በገላትያ ውስጥ የጠባብ የሆነ ማለት ትንሽ የሆነውን ሐሳብ ይሄ በስፋት ያወራል። የሚገርማችሁ እቺ ሌላም ደግሞ የሚያመሳስላችሁ ነገር ሐሳባችሁ ሁሉ ታርጌቱ ሁሉ የዚህ የሁለቱ መጽሐፍ ታርጌት አንድ ነው፣ ጻፊም አንድ ነው። ይሄን መጽሐፍ ሮማም ሆኖ ገላትያን የጻፈ ሐዋርያ ጳውሎስ እንደሆነ ከተለያየ ቦታ እናገኛለን። የሚገርማችሁ ይሄ ሮማ መጽሐፍ ሮማ የምትባል ሀገር ወይ ሮማ የምትባል ከተማ በዛን ዘመን የዓለም ታላቅ ከተማ ናት። የሚገርማችሁ በጣም ትልቅ የተባለ የዓለም ዋና ከተማ ወይ የዓለም ታላቅ ከተማ ናት። የዓለም ዋና ከተማ ናት። መንገዶች ሁሉ የሚገርማችሁ ወደ እሷ ይወስዳል። ሁሉ ሰው ወደዛ ይሄዳል። ለምንድን ነው? የዓለም ዋና ከተማ ስለሆነች ብዙ መንገዶች ወደ እሷ ይወስዳል። እዛ ውስጥ የሚካሄደው የሚደረገው ነገር በዛ ምድር ላይ አንደኛ እቺ ከተማ ለቢዝነስ በጣም ምቹ የሆነች ከተማ ናት። ለምንድን ነው? ብዙ ህዝብ ወደዛ ስለሚሄድ ይሄ የኢኮኖሚ ሴንተር የተለያየ የሥራ አይነቶች እዛ ከተማ ውስጥ ይገኛል። ሌላ ደግሞ እቺ ከተማ ለፖለቲካ ወይ ሲያሳፊ እና በጣም ምቹ የሆነች ከተማ ናት። ለምንድን ነው? ማዕከል ናት እና ሁሉ ሰው ወደዛ ይሄዳል። ጳውሎስ የተወለደበት ቂልቅያ ተርሲስ በሚባልበት ቦታ ሲሆን የሚገርማችሁ የተማረ ግን በኢየሩሳሌም ነው። ወደ ኢየሩሳሌም እየመጣ በገማልያ እግር ስር ቁጭ ብሎ ይሄን ትምህርት ስማር ነበርና ሮማ ለፖለቲካና ለኢኮኖሚ ምቹ ከተማ ስትሆን ኢየሩሳሌም ግን የእምነት ማዕከል ናት። የሚገርማችሁ የእምነትን ነገር ስትፈልግ እምነት ነክ ነገርን ስትፈልግ የሆነ ስለ እምነት ሽታ ስትፈልግ ወደ ኢየሩሳሌም ትመጣለና ኢየሩሳሌም የእምነት ማዕከል ስትሆን ሮማ የምትባል ከተማ ግን የፖለቲካና የቢዝነስ ሴንተር ናት። ዛሬ ማታ አንድ ነገር ልነግራችሁ ፈልጋለሁ። የእናንተን አካባቢ የሚቀይር ሰው ሳይሆን የናዝሬቱ ኢየሱስ በእናንተ መንደር ውስጥ ያልፋል። እጃችሁ ከፍ አድርጉና ኢየሱስ በሉ በቃችሁ። በእኔ መንደር በሉ ተባካችሁ። ያልፋል በሉና ተናገሩ። ስለዚህ ሮማ በዛን ሰዓት ታላቅ ከተማ የዓለም ዋና ከተማ ስለሆነች የማይገኝበት ነገር የለም። ስለዚህ የምትመቸው ለፖለቲካና ለኢኮኖሚ ነው። ጳውሎስ ግን እንደዚህ አይነት ቦታ እየገባ ምን ያደርጋል? ወንጌልን ይሰብካል። ባገኘ አጋጣሚ ሁሉ ወንጌልን ይናገራል። ሰዎች ስለ ራሳቸው ፖለቲካ ሲያወሩ፣ ጳውሎስ ግን ስለ ራሱ ተልእኮ ያወራል። ሰዎች ስለ ራሱ
ሲያወሩ ጳውሎስን ወደ ተላከበት ተልእኮ ያወራል። የሚገርማችሁ ኢየሩሳሌምም ሲገባ ስለ እምነት፣ ወደ ሌላም ሲሄድ ስለ እምነት የሚያወራ ሁል ጊዜ ስለ ክርስቶስ ነው። በሰፊነት በዚህ መጽሐፍ ውስጥ ያስነሳ ሰው መዳን የሚችለው መዳን የሚቻለው በእምነት ብቻ እንደሆነ ያወራል። ዛሬ ማታ መናገር የሚፈልገው በዚህ ማለዳ ይሄ ላይ ነው። መጽደቅ የሚቻለው በክርስቶስ ብቻ እንደሆነ ማውራት ፈልጋለሁ። እጃችሁ ከፍ አድርጉት። እኔ ጸድቃለሁ ብሎ ባካችሁ። እኔ ጸድቃለሁ። ሳትፈራ ግራ ሳትጋባ እኔ ጸድቃለሁ ብሎ ባካችሁ። ማን ነው ዛሬ የሚያምነው? እንደ ጸደቀ የሚያምን ሰው ማን ነው? እኔ ጸድቃለሁ የሚል ሰው ማን ነው? በክርስቶስ ነፃ ወጥቻለሁ የሚል ሰው ማን ነው? ለአንድ ሰው ትንቢት አለን። መጽደቅ የሚቻለው ወዳጄ መጽሐፉ እንደሚያስተምረን መጽደቅ የሚቻለው በሕግ አይደለም። መጽደቅ የሚቻለው በገንዘብ አይደለም። መጽደቅ የሚቻለው በስራ አይደለም። መጽደቅ የሚቻለው ጥሩ ነገር በማድረግ አይደለም። መጽደቅ የሚቻለው በቀራንዮ መስቀል ላይ የተሰቀለልን የናዝሬቱን ኢየሱስን በማመን ብቻ ነው። ዛሬ ማታ ወደዚህ ጽድቅ የሚገባ አትሉት ማንም የማይገድባችሁ ሃሌሉያ። ይሄ ጽድቅ ያለ ልክ አኪያቶ ሰክራቦር ያደ ሳይገደብ ለሁላችን ተሰጥቷል። እጃችሁ ከፍ አድርጉና ዛሬ በሉት፣ ዛሬ መጽደቅ በሉት፣ አረጋግጫለሁ በሉት፣ ሰይጣን በሉት፣ ለቀኝ በሉ ባካችሁ። እያየሁ ነኝ ያንተን አካባቢ የከበበ ዛሬ ለቆ ይሄዳል። ሞታል የሚል ዛሬ ተወግቷል። ተይዛል የሚል ዛሬ ተወግቷል። አልተፈታም የሚል ዛሬ ተወግቷል። ሃሌሉያ። እና መጽደቅ የሚቻለው በስራ እንዳልሆነ መጽደቅ የሚቻለው የሆነ ጥሩ ነገር በመስራት ልብስ ገብስ በመስጠት አስራት ማባ በመስጠት መጽደቅ አይቻልም። ጥሩ አማርኛ ጥሩ ቋንቋ በመናገር መጽደቅ አይቻልም። ጥሩ በመስራት መጽደቅ አይቻልም። አዳዳዳ ለጽድቅ እንዱ የተሰጠ ነፃ ልቀቅና አሜን በል። ማነው ዛሬ ጸድቃለሁ የሚል? ሃሌሉያ። የሚቀርማችሁ ቀጀሉምኒ ከነርገሙን መጫፍ ሊሮማ ኩን መጫፈ ገላትያቲን ቀብየን ኢሳዋም ወልፈከሱ ቀባ ማንዮ ጀተኒ መጫፍ ሊገላትያ ነምኒ ሴራን ፈዩ ከንደንደን በርሲሳ መጫፍ ሊሮማ ለከነ በርሲሳ መጫፈ ገላትያ ከሰት ሴሪያ ከንፈይምኒ ገባብሰ ከዱበት ወቴ መጫፍ ሊሮማ ሞክበልና ነደባሴ ለመካ namni fayyuu ka danda'u namni qajeelaa ta'uu ka danda'u karaa amantii duwwaa akka ta'e nu barsiisa. Hadhayyuu namoota baay'ee karaan jalaa badeera. Yoona ሃይማኖት መጽደቅ አይቻልም ወንድሜ። ሃይማኖት አያጸድቅም። የጽድቅ መንገድ አንድና አንድ ብቻ ነው፣ እሱም ክርስቶስ ነው። ልቀቅና አሜን በል። ክርስቶስ ማንም ሳይጨምርበት 44 50 60 70 ሳይገባበት ወደካሴ ክራት ያሞስተ ማንም ረዳት አያስፈልጉም። ብቻ ያጠርቃል። ብቻ የጥርቅ መንገድ የሆነው ማንም ሳይጨምር ማንንም ረዳት ሳይፈልግ ብቻ ያጸደቀን አቤት ከዚህ ዓለም ወደዚህ ዓለም ያስገባል። ከሞት ዓለም ወደ ሕይወት ዓለም የወሰደ የናዝሬቱ ኢየሱስ ብቻ ነው። ልቀቅና የሚበሉ አቤት አቤት። ሮብም ሳይበራለት ሐሙስም ሳይበራለት ዓርብም ሳይበራለት ቅዳሜም ሳይበራለት እሁድ ሌላ ሳይባል ሰኞ ሌላ ሳይባል አንዴ በቀራንዮ መስቀል ላይ ይሞትልኝ ልቀቅና አሜን በል። ሻማ ከኔ የሚፈልገው ሳውዲ የተሰጠኝ ናዝሬቱ ኢየሱስ ነው እንጂ ከፍ አድርግ። ዘንድሮ የሆነ ነገር ለቆ ሄዳል። አዎ ማን እንደሆንክ አታውቅም፣ እንዴት እንደጸደቅክ አታውቅም። ዛሬ ማታ ይኸው እዚህም ዓለም ውስጥ ግራ እያጋባ ያለው የአውሬ ኃይል ይወጣል። አሜን። የአንድ ሰው ነገር ዛሬ ይቀይራል። ከፍ አድርግና የኔ ነገር በሉት፣ ዛሬ በሉት ይቀየራል። ነምኒቲን ቀጀላተው ዋቀዮን ብራ ሙልአቴረና ከራከና መጫፍ ወንጌል ሉቃስ በቀና ድተሚ አፉር ላቆም ሰፍርተም ያፉር ማንጀ እርሱም ከእናንተ ጋር ሳለው በሙሴና በሕግ በነቢያት በመዝሙር እሱም ከእናንተ ጋር ሳለው በሙሴና በነቢያት በሕግ በመዝሙር እሺ ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል አላቸው። የሚገርማችሁ የመዝሙር መጽሐፍም የሕግ መጽሐፍም የሚገርማችሁ ስለሱ ምን ያደርጋል? ይናገራል። እና የሚያደርቅ እንደሚመጣ ይናገራል። ኃጢአትን የሚያስወግድ እንደሚመጣ ይናገራል።
ክርስቶስ ማለት የተመሰከረለት ለዘላለም የሚኖር ነው። በዓለም ላይ የመጣ መጋረጃ በዓለም ላይ የተዘረጋን የኃጢአትን መጋረጃ በአንድ የሚያስወግድ ስለዚህ መጽደቅ የሚቻል ዓለም ሁሉ ፍጥረታት ሁሉ ስለሱ የሚያወራ ሁሉን የፈጠረ ሁሉን የሚችል በሁሉ ላይ ገዢ የሆነው የናዝሬቱ ኢየሱስ ብቻ ነው። እኛ ያመነው እሱ ነው። ለዘላለም ያጸድቃል፣ ለዘላለም ያኖራል። እሱ ከሞት በላይ ነው። እሱ ከመከራ በላይ ነው። እሱ አሁን አንተ ከምትለው ነገር ሁሉ በላይ ነው። እጃችሁ ከፍ አድርጉና እሱ ከነገር ሁሉ በላይ ነው በሉት። በቃ እስቲ ከነገሮች ሁሉ በላይ ነው በሉ ባካችሁ። ዛሬ ማታ አንድ ሰው ወርቀሃል ለምለው ንገረው፣ ጸድቀሃል። አቤት አቤት። እዚህ መንግስት ውስጥ ወርቆ መቅረት አይቻልም፣ መውደቅ ነው አይቻልም። ከባድ ነው። እኔ ወድቃለሁ ለምትሉ ሰዎች፣ ግራ ተጋብቻለሁ ለምትሉ ሰዎች፣ ነገር ያልቋል ለምትሉ ሰዎች እግዚአብሔር እንደዚህ ይለኛል፣ ጸድቃችኋል። እግዚአብሔር እንደዚህ ያለ ልጆቼን ከሸለቆ ውስጥ አውጣችኋለሁ፣ ወደ አልተጠበቀ ተራራ አስገባችኋለሁ። እጃችሁን ከፍ አድርጉና ወደ አልተጠበቀ ተራራ ይወጣሉ ብሎ ከዚህ ሸለቆ ዛሬ ይላቀቃሉ በሉ እባካችሁ፣ ይፈታሉ በሉ እባካችሁ። አጨብጭቡ ለጌታ። ምን ይላል ቁጥር 21? አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። የሚገርማችሁ በሕግም በነቢያትም የተመሰከረለት ያለ ሕግ ነው የተገለጠ። ማነው እሱ? የእግዚአብሔር ጽድቅ። አልወጣም፣ አልተቀባም፣ አልተባረክም የሚል ዛሬ ተወካ። እጃችሁን ከፍ አድርጉና የሰይጣን ትንቢት ይፈርሳል ብሎ የሚገርማችሁ ሰው ሁሉ አንድ የሆነው ቀን አዳም እግዚአብሔር ይሄን አታድርግ ያለ ባደረገ ቀን የሚገርማችሁ ሕግ ለዛ ነው የተሻለ። ሰው ሕግን ማድረግ አይችልም። ሕግን ያወራል እንጂ አይተገብርም። አታድርግ ያለውን ነገር አለማድረግ አይቻልም። ያደርጋል። ቀን የሆነ ነገር ይሰራል፣ ማታ የሆነ ነገር ይሰራል። ነገሩ የፈረሰ ይዛል። ኢየሱስ መምጣት ያስፈልገናል። ስለዚህ እዛ ጋር ሁሉም ከዚህ ኃጢአት ነፃ የሚሆነው ከአዳም ዘር ውጪ የተወለደ ሰው ካለ ከዚህ ኃጢአት ነፃ ሊሆን ይችላል። ግን ሰው ሁሉ የመጣ ከዚህ ነው። እጃችሁ ከፍ አድርጉና እንደዚህ በሉት፣ እኔ ጸድቃለሁ በሉት። እኔ ጸድቄአለሁ። አከነምኒ ወያይሳ ሳሙና አንቀቴ በሬቼ ኡፈቴ በሄደሙት ጩቡ ኢገጎፍታ ኢየሱስ ቁልቁሌስ ነራ ኡፈታ ደሚጨን ቦሩሌን ዲቀን ዋምቦሩ ገደም ቦሩሌ ኩኒ አሞ አከሲብ የሮመቶ አመኑዳን deebiin xuraa'u harka kee ol kaasitee ani fayyeeredhi ol kaasitee ani fayyeeredhi mee ani fayyeeredhi Yesuus Kiristoos ጌታ kan ittiin namni qajeelaa ta'uu danda'u seeraan miti. Kan ittiin namni qajeelaa ta'uu danda'u hojiin miti. Kan ittiin namni qajeelaa ta'uu danda'u gosaan miti. Kan ittiin namni qajeelaa ta'uu danda'u hayimaanotiin miti. Karaan ittiin qajeelaa ta'uu danda'u amantii duwwaadha. Macaafni qulqulluun Roomii boqonnaa 4 lakkoofsa 3 irratti yoo dubbatu እሺ Roomii ምዕራፍ 4 ቁጥር 3 ምን ይላል? መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ሰው መጽደቅ የሚችለው ቀጥታ በማመን ብቻ። የተከተልነው ህይወት ዘላለማዊ ህይወት ነው። የማይጠፋ ህይወት ነው ወዳጄ። የማይቃጠል ህይወት ነው። የማይጠፋ ህይወት ነው። የሆነ ቦታ የማይወርቅ ህይወት ነው። ዘላለማዊ ህይወት ነው። የጸደቅነው በዚህ ህይወት ነው። እጃችሁን ከፍ አድርጉና ጸድቃለሁ በሉ እባካችሁ። በኢየሱስ ክርስቶስ በሆነው ቤዛነት እንዲሁ በጸጋ ይጸድቃል። ቀጥል። እርሱ እግዚአብሔር በእምነት የሚገኝ በደሙ በሆነ ማስተሰሪያ አድርጎ አቆመው። እግዚአብሔር በእምነት የሚገኝ በደሙ ማስተሰሪያ ማለት ፊያሜሰን በልፍ ጦራውማ ጭቦ የገደዶ ኑራማል ጎረ ዲገሳቲ ነቂ ተዘርዞልህ። አቤት አቤት አቤት። ዕዳ ተዘርዞልህ።
ማታ ይነግራል። መዳን የሚቻለው በክርስቶስ ኢየሱስ ብቻ ነው። አሁን እንኳን በፋረስ ቲቪ ሆናችሁ ይሄን ፕሮግራም እየተከታተላችሁ ያላችሁ ሰዎች መጽደቅ የሚቻለው በክርስቶስ ኢየሱስ ብቻ ነው። ቤታችሁ ሆናችሁ ይሄን ፕሮግራም በምትሰሙ ጊዜ እጃችሁን ከፍ አድርጉና ንስሐ ግቡ። እኔንም ብሎ ከኔ ጋር በሉት። አሁን ቤት ውስጥ ያላችሁ ሰዎች ጌታ ሆይ በሉት፣ ወደ አንተ መጥቻለሁ። ዓለምን፣ ሰይጣንን፣ ስራውን ክጃለሁ። ልጅ ሆንልሃለሁ፣ አባት ሁንልኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። አሜን። ኦልሬዲ አሁን በዚህ ሰዓት ከኔ ጋር ንስሐ የገባ ሰው ጸድቋል። መጽደቅ የሚቻለው በሉት በሱ ብቻ ነው። በልባካቸው 2013 ለእናንተ የእረፍት ዓመት ነው። የከፍታ ዓመት ነው። እግዚአብሔር ምስክሬ ነው። ስለ ብዙ ሰው ይታየኛል። እግዚአብሔር ብዙ ነገር የሚሰጣችሁበት በዚህ ዓመት ነው። ከፊታችሁ ጠላት ቀጠሮ የያዘላችሁ ሰዎች እግዚአብሔር ምስክሬ ነው ይታየኛል። ከፍታ ከፊታችሁ አለ። ኃይለኛ ብርሃን ከፊታችሁ አለ። እንደውም ያልጠበቅ ክብር ውስጥ ትገባለህ። አሜን። ሞትን፣ ውርደትን እየተጠባበቁ ያሉ ሰዎች አሉ። የጠበቀው እሱን አይደለም፣ ያልጠበቀው ከፍታ ወደ ህይወቱ ይመጣል። በጸጋ ድነናል። እንዲሁ ነው የተሰጠ፣ እንዲሁ ነው ያዳነ። እሺ፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። አለቃቀር አማርኛ። ይሄም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። የሰራችሁት ነገር አይደለም። ያመጣችሁት ነገር አይደለም። እንደምትለው እኔ ጻድቅ ነኝ የምትለው አይደለም። መቀደስ ይቻላል፣ መጽደቅ ግን አይቻልም። ማንም ሰው ቅድስናን የሚያመጣ ሰው ቅድስና ማለት አታድርግ ያለን ነገር ማለት እግዚአብሔር የማይፈልገው እግዚአብሔር ቃል የማይፈልገው ነገር አለማድረግ ቅድስና። መጽደቅ የሚቻለው በክርስቶስ ብቻ። ጽድቅ በሰው አይደለም የሚመጣ። ጽድቅ የሆነ ጉድጓድ ውስጥ በመጠበቅ አይመጣም። ጽድቅ ከሰው ጋር አልገናኝም ብለህ በመደበቅ የሚመጣ ነገር አይደለም። ጽድቅ የሚመጣ በእምነት ሊያጸድቀን የሚችለው የሆነ ተራራ አይደለም፣ ገዳማት አይደለም። ሊያጸድቀን መጽደቅ የምንችለው በክርስቶስ ኢየሱስ ብቻ። ጃጁ ከፋል እንዲሁ ጸድቃለሁ በለው እባካችሁ፣ እንዲሁ በጸጋ ጸድቃለሁ በሉት። እንዳትባረኩ የሚፈልግ እንዳትሻገሩ የሚፈልግ በስሙ ጉልበት ዛሬ ተወጋ። እጃችሁ ከፍ አድርጉና ተወጋ በሉ። በቃ እስቲ ተወጋ በሉ። ኢየሱስ ጌታ እንስን እንጀዱ ሰይጣን ከነስንት ለለባሩ ገነመ ከነስን ራኩ ፌራ ገነምን ኩን ነመባየፍ ገነመ እትካተል መስማት ያለበት ሰው የሆነ ከፍታ መስማት ያለበት ጠላት መንገድ ላይ ያለበት ሰው ዛሬ ይሰማል። አሜን። ማት ያለበት ሰው ዛሬ ማታ ነገሩ ነው። አሜን። ግን መሄድ እየፈለገ ወጥመድ በእግሩ ላይ ገባ መሄድ ያቃተ ሰው ዛሬ ይራመዳል። አሜን። ሰው ሁሉ ነገሩ እንደሚፈልገው ወደ ህይወቱ ይመጣል። አሜን። ነገርን መንገድ ላይ ያዘገየ አውሬ ዛሬ ማታ በአደባባይ ላይ ይወጣል። እጃችሁ ከፍ አድርጉና እሰማለሁ በሉ እባካችሁ፣ አያለሁ በሉ እባካችሁ፣ ወርሳለሁ በሉ።